ሰላም ዊዝ ሳይንስ ዊዝ እንዳሻው ቻናል ተከታታዮች በስንዴ ማዳቀል ማሳ ውስጥ ነው ያለነው። ዛሬ ስለ ሴቴ አዘገጃጀት እናሳያችኋለን። እንግዲህ ሴቷን ስናዘጋጅ ራሷን ለሴቴ ትክክለኛ ታይም መሆኗን ማወቅ አለብን። ከዛ አሁን ሴቴዋን ስናዘጋጅ በጎን ያሉትን በእያንዳንዱ ስፓይክሌት መሃል ያሉትን ትናንሽ አበቦች ወይም ፍሎሬትስ ነቅለን ማውጣት፣ ሁለቱን ጠንካራ ብቻ እናስቀራለን። ስለዚህ በመጨረሻ ሶስቱ አንተሮችን በጥንቃቄ ለማውጣት እናት ለማዳቀል ዝግጁ እናደርጋለን ማለት ነው። እንግዲህ ይሄ ዝግጁ እያደረግን ያለ ነው ለእናት ለማዘጋጀት ነው። ይሄ እንግዲህ እናት ማዘጋጀት ወይም ደግሞ ኢማስኩሌሽን እንለዋለን። እንግዲህ ወንዱን ከዚህ ውስጥ የማውጣት ስራ ነው የምንሰራው። ስለዚህ አሁን እየሰራን ያለ ነው በመቀስ እየቆረጥን ነው። እንግዲህ በመቀስ የምንቆርጠው እያንዳንዱ ዘለላ የስፓይክሌቱ ነጠላ ዘለላ ንዑስ ዘለላዎችን ከላዩ ላይ እናስወግዳለን። 1/3ኛውን ያህል እናስወግዳለን። እንግዲህ በዚህ በምናስወግድበት ጊዜ በውስጡ ትንንሽ ዘለላዎች አሉ ማለት ነው። እነሱን የማስወገድ ስራ መስራት አለብን ማለት ነው። እንግዲህ ከላይ እና ከታች የማይጠቅሙ ስለሆነ እነሱን እየቆረጥን እንጥላለን ማለት ነው። እነሱን ከጣልን በኋላ በእያንዳንዱ ንዑስ ዘለላ ውስጥ ሶስት ወንዴና አንዲት ሴቴ አለች ማለት ነው። እኛ የምንፈልገው ወንዱን አስወግደን ሴትዋን ማቆየት ብቻ ነው። እንግዲህ ወንዱን በምናስወግድበት ጊዜ ፎርሴፕስ ተጠቅመን በምናስወግድበት ጊዜ በጥንቃቄ መሆን አለበት። ሶስቱን መውጣቱን እጃችን ላይ እያስቀመጥን ቼክ ማድረግ አለብን። ሌላው በምናወጣበት ጊዜ ወንዱን በምናወጣበት ጊዜ ከታይ በኩል ሴትዋ ስላለች ሴትዋ እንዳትጎዳ ጥንቃቄ ማድረግ አለብን ማለት ነው። እንግዲህ ይሄ ስራ ከእያንዳንዱ ውስጥ ሶስት የወንዴ ብናኝ አበቦችን ካላወጣን ለውስጡ እዛው እንዲዳቀል እድል ይኖረዋል ማለት ነው። ያ ደግሞ ለምንሰራው ስራ ውጤታማ አያደርገንም ማለት ነው። ስለዚህ ከእያንዳንዷ ንዑስ ዘለላ ላይ ሶስት የወንዴ ዘር ብናኝ ማውጣት አለብን ማለት ነው። ስለዚህ ከእያንዳንዱ ነጠላ ዘለላ ውስጥ ወይም ንዑስ ክፍል ውስጥ ካወጣን በኋላ ሙሉውን ዘለላው ጠቅላላ ዘለላው ወይም ስፓይኩ ምንም አይነት ወንዴ የሌለው ይሆናል ማለት ነው። እንግዲህ እኛ ሴትዋን የምናስወግደው ለምንድን ነው? እሷ ለምሳሌ ሴትዋ ጥሩ ምርት ቢኖራት አዳፕቴሽኗ ወደዛ አካባቢ ለማዳ ብትሆን ሌላ አቅሟ ደግሞ በሽታ የማትቋቋም ከሆነ ሌላ ወንዴ ወይ ደግሞ ከሌላ ዝርያ በሽታን የሚቋቋም የወንዴ ፖለን እናመጣለን ማለት ነው። ስለዚህ ለዛ ብለን ነው ይሄንን የሴቴ ዝግጅት እያደረግን ያለ ነው ማለት ነው። ስለዚህ ሴቴዋን በትክክል መያዝ ማዘጋጀት አለብን ማለት ነው። እንግዲህ የሴቴዋ ዝግጅት ይሄን ይመስላል። እያዘጋጀን ከታይ ጀምረን እስከ ላይ ድረስ እያዘጋጀናት ይሄን ትመስላለች ማለት ነው። ሴቴ ስናዘጋጅ በዚህ መልኩ ነው የምናዘጋጀው ማለት ነው። ስራው ጥንቃቄ ይፈልጋል፣ ትዕግስት ይፈልጋል። እንግዲህ የሴትዋ ዝግጅት ይሄን ይመስላል። በሚቀጥለው ፕሮግራም ወንዴ እንደሚዘጋጅ እናሳያችኋለን። እናመሰግናለን።